ውድ ወዳጆቼ አንዲት ሴት ሁል ጊዜ ከባለቤቷ ጋር ወደ ሥራ በመኪና ትሄዳለች። ነገር ግን መንገድ ላይ በትራፊኩ አማካኝነት መኪናቸው በሚቆም ጊዜ ወይም በትራፊክ ቀይ መብራት በሚያስቆማቸው ጊዜ መኪናቸውን የሚለምኑ ልጆች ዙሪያውን ይከቡታል። ከነዚህ ልጆች መሃል አንድ በጣም ምስኪን ልጅ አለ። አንዳንድ ጊዜ ይህ ልጅ ፊኛ ይሸጣል፣ አንዳንዴ ደግሞ አበባ እየያዘ አላፊ አግዳሚውን ግዙኝ ሲል ይውላል። እርሱም ወደ መኪናቸው ይመጣል። ወዳጆቼ ይህ ልጅ በጣም ምስኪን ደስ የሚል ልጅ ነው። ይህች ሴት ቀስ በቀስ ይህንን ልጅ መውደድ ጀመረች። የልጁ ጣፋጭ ቃላቶች ልቧን ሁሌ ያሸንፏት ነበር። ነገር ግን አንድ ቀን ወዳጆቼ ይህ ልጅ አደጋ ገጠመው። በኋላ ሴትየዋ ልጁ የራሷ ልጅ መሆኑን አወቀች። ከወለደች በኋላ የጣለችው ልጇ በዚህ አይነት ሁኔታ ውስጥ ሆኖ ሲኖር ካሳለፈ ከ8 ዓመታት በኋላ ማለትም እንዲህ ባለ ሁኔታ ሲለምን ካሳለፈ በኋላ ወዳጆቼ ምን አስገድዷት ልጇን ጣለች? ከአደጋው በኋላ ባለቤቷ ይህንን እውነት ሲያውቅስ ምን የሚፈጠር ይመስላችኋል? በቪዲዮ ላይ ሁሉንም ይዘናል። ስለዚህ አብራችሁን ቆዩ። ነገር ግን ቪዲዮውን ከመቀጠላችን በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ወዳጆቼ ይህ በአንድ የታወቀ ዕለታዊ ጋዜጣ ላይ ወጥቶ የነበረ በልጅና በእናት መሃል ስላለ ግንኙነት የሚያሳይ በጣም ስሜታዊ አስተማሪ ታሪክ ነው። አብራችሁን ቆዩ። ኔህሩ በሚባል ቦታ የኮምፒውተርና የሌሎች የኤሌክትሮኒክስ ዕቃዎች ማከፋፈያ ሱቅ ያለው ሱለም የሚባል አንድ ሰው ነበረ። የሚኖረውም በባዳርፑር ድንበር አቅራቢያ ነው። በየቀኑ ከባዳርፑር ወደ ሱቁ ሜግላ ከምትባለው ሚስቱ ጋር ይሄዳል። ነገር ግን መንገድ ላይ መኪናው ሲቆም፣ በተለይ በኔህሩ ሰፈር ባለው ቀይ የትራፊክ መብራት አማካኝነት ሲቆም ብዙ ሕፃናቶች መኪናቸውን ይከቡታል። በእርግጥ ሁሉንም መኪናዎች ነው የሚከቡት። አንዳንዶቹ ገንዘብ ስጡን ብለው ለመጠየቅ፣ አንዳንዶቹ ደግሞ አንዳንድ ዕቃዎችን ለመሸጥ፣ አንዳንዶቹ ደግሞ መስታወቱን ለማጽዳት ሲሉ ከ8 እስከ 10 የሚደርሱ ሕፃናቶች በአንድ ጊዜ ግር ብለው ይመጣሉ። አንዳንድ አሮጊቶችም ይመጡና ይለምናሉ። ከእነዚህ ሕፃናቶች መሃል ራሁል የሚባል አንድ ልጅ ይገኛል። 10 ወይም 11 ዓመቱ ገደማ ቢሆን ነው። ፊኛዎችን ይሸጣል። አንድ ቀን ሱነምና ሜግላ ካሉበት መኪና ጋር ሄደ። ሜግላን ተመለከታትና እንዲህ አላት፣ አክስቴ እባክሽን ፊኛ ግዢኝ። ሜግላ ሕፃኑ ልጅ ተመለከተችና በስሱ ፈገግ አለች። ከዛም ፊኛውን ምን አደርገዋለሁ አለችው። እርሱም ለውዱ ልጅሽ ትሰጨዋለሻ አላት። ሜግላ በድጋሚ ፈገግ ብላ ልጄ ወደዚህ ዓለም በሚመጣ ጊዜ ይህ ፊኛ ይፈነዳል አለችው። በጊዜው የ6 ወር እርጉዝ ነበረች። ልጁም አክስቴ ካልጣልሽው አይፈነዳም። ከዚህ በኋላ ሜግላ የልጁን ግፊት መቋቋም ስላልቻለች በጣም ደስ የምትል ልጅ ነህ፣ እሺ 1 ፊኛ ስጠኝ አለችው። ከዛም 2 ፊኛ ገዛች። ማብራቱ አረንጓዴ ሲሆን ከስፍራው ሄዱ። ከዛ በኋላ በየ2 እና በየ4 ቀኑ መኪናው በዛ አካባቢ በዚህ አይነት ሁኔታ የሚቆምበት ጊዜ ነበረ። አንድ ቀን ራሁል በድጋሚ መጣ። የዛን ዕለት ግን እስክሪፕቶ ነበር የሚሸጠው። ሜግላ ስታየው የመኪናውን መስኮት ዝቅ አድርጋ ምን ሆነሃል? ዛሬ ደግሞ እስክሪፕቶ ነው የምትሸጠው? ለምን ፊኛውን ተውከው አለችው። አክስቴ ፊኛዎቹ ፈነዱ እና ኪሳራ ገጠመኝ። ዛሬ ባክሽን እስክሪፕቶ ግዢኝ፣ 10 እስክሪፕቶ በ30 ሩፔ እሸጥልሻለሁ አላት። ሜግላ እስክሪፕቶ ባያስፈልጋትም እስክሪፕቶ ገዛችውና ሄዱ። በዚህ መንገድ በሜግላና በራሁል መሃል ጥሩ ግንኙነት ነበረ። ንግግሩ ጣፋጭ ስለነበረ ሜግላ ራሁልን ወደደችው። በጣም ምስኪን ልጅ ነው። ሜግላ በመጣች ቁጥር ከራሁል የሆነ ነገር ሳትገዛው አትሄድም። ደበቅ አድርጋም 100 እና 200 ሩፔ በእጁ ታስጨብጠዋለች። በዚህ ሁኔታ ልጁን በጣም መውደድ ጀመረች። አንድ ቀን መኪናቸው ቀይ መብራት አይቶ ሲቆም ራሁል በስፍራው ላይ አልነበረም። ሜግላ በአይኖቿ ፈለገችው። መኪናው ቆሞ ልታናግረው ፈልጋ ነበረ። ነገር ግን መኪናው ልክ እንደቆመ ራሁል አልታያትም። ከዛም 2 ልጆች እየሮጡ በመምጣት እመቤት ራሁልን ፈልገሽ ነው አይደል?
ግን እኮ ራሁል አደጋ ገጥሞታል አሏት። ይህንን ስትሰማ በሜግላ አይኖች ላይ እንባ መፍሰስ ጀመረ። ምን እያላችሁ ነው? እንዴትና የት ነው አደጋው የተፈጠረው ስትል ጠየቀቻቸው። ከቤት ወደዚህ ሲመጣ መኪና ገጭቶት ሄደ። ራሁል የሚኖረው በሰንጋሃም ቪሃር መንደር ውስጥ ነው፣ የቆሼ መንደር ውስጥ ነው። ሁኔታው እንዴት ነው ስትል ሜጋል ጠየቀች። ልጆቹም አናውቅም፣ ግን የመትረፍ ዕድል የለውም፣ ጭንቅላቱ ተሰንጥቋል አሏት። ይህንን ስትሰማ ሜጋል ወደ ቤቱ ይዛችሁኝ ልትሄዱ ትችላላችሁ አለቻቸው። አሁን አክስቴ ከኔ ቤት አጠገብ ነው የሚኖረው አሏት። ሜግላ ለባለቤቷ ለሱማን እዚህ ጋር አውርደኝ፣ ልቤ አልፈቀደልኝም ለመሄድ፣ ልጁን ማየት አለብኝ አለችው። እርሱም እሺ አንቺ ሂጂ፣ እኔም ወደ ሱቅ እሄዳለሁ፣ ሱቁን መክፈት አለብኝ፣ ነገር ግን ምን ቢፈጠር ደውይልኝ ብሏት ሄደ። ሜግላ ወደ ሳንጋም ቪሃር ከአንድ ልጅ ጋር በታክሲ ሄደች። እዛም ስትደርስ አንዲት አሮጊት ተቀምጣ አየች። ሜግላ አሮጊቷን ስታያት ደነገጠች፣ ምክንያቱም በደንብ ስለምታውቃት ነበር። አሮጊቷም ሜግላን አወቀቻት። ስታያት አለቀሰች። ልጅሽን ማዳን አልቻልኩም አለች። ይህንን ስትሰማ ሜግላ ምን ራሁል የኔ ልጅ ነው ስትል ጠየቀች። አሮጊቷም አሁን። ይህንን ስትሰማ ሜግላ ደረቷን እየመታች አለቀሰች። እናቴ ልጄ ከ8 ዓመት በኋላ አገኘኝ። እንዲህ እየተንከራተተ እያየሁት ላውቀው አልቻልኩም። ምኑ ዕድለ ቢስ ነኝ አለች። ከዛም የት ነው ያለው ስትል ጠየቀች። ሁኔታውስ እንዴት ነው? ላየው ፈልጋለሁ። በአቅራቢያው ያሉት ሴቶች እቺ ሴት ማናት ሲሉ ጠየቁ። ከዛም የራሁል አያት ይቺ እናቱ ናት። ይህንን ሲሰሙ ሁሉም ደነገጡ፣ ማመን አልቻሉም። ያለፈውን ታሪክ ስለማያውቁ ሜግላ እየጮኸች ማልቀስ ጀመረች። የራሁልን ስም እየተጠራች የዚህን ታሪክ የኋላ ክስተት ለማወቅ ወደ ኋላ ትንሽ መመለስ አለብን። ዓመቱ 2010 ነበረ። ሜግላ ከላክኖ የመጣች ሴት ናት። 18 ወይም 19 ዓመት ሲሆናት ራንጂት ከሚባል ልጅ ጋር ፍቅር ያዛት። መጋባት ምፈልገው ነበረ። ነገር ግን የሜግላ ቤተሰቦች ይህንን ጋብቻ አልፈቀዱም። ብዙ ቢሏትም ቢመክሯትም ቢያስመክሯትም ሜግላ ግን አልተስማማችም። ራንጂትን አግብታ ከእሱ ጋር መኖር ጀመረች። ከአንድ ዓመት በኋላም ራሁል ብለው የሰየሙትን ልጅ ወለዱ። ነገር ግን ከአንድ ዓመት በኋላ ሜግላ ራንጂትን ማግባቷ የተሳሳተ ውሳኔ መሆኑን አወቀች። ራንጂት ከወንበዴዎች ጋር ግንኙነት የነበረው በታሪኩ ወስላታ የነበረ ሰው ነው። ሜግላ ብዙ ነገር አብራራችለት፣ ግን አልሰማትም። አንድ ቀን ጠላቶቹ ገደሉት። ሜግላ የዚህ አይነት ነገር አንድ ቀን እንደሚሆን ታውቅ ነበረ። ይሁና ልጄ ከኔ ጋር ነው፣ ሕይወቴን ሙሉ ከእርሱ ጋር አሳልፋለሁኝ በማለት ወሰነች። ካገባች ከ2 ዓመት ተኩል በኋላ ባለትዳር ከሆነች አናግረዋት የማያውቁት ወላጆቿ መጥተው እንዲህ ሲሉ አብራሩላት። የኔ ልጅ የተፈጠረውን ነገር እርሺው። አሁንም ገና ልጅ ነሽ፣ ደግመሽ ታገቢያለሽ፣ እንድርሻለን፣ ግን ይህንን ልጅ መርሳት አለብሽ አሏት። ሜግላም ልጄን መተው አልችልም አለች። እነሱም ታዲያ ይህ ልጅ ከአንቺ ጋር ከሆነ ማን ደፍሮ ያገባሻል አሏት። የራሁል በአባቱ በኩል ያሉት አያቶቹ አንቺ ታገቢያለሽ፣ እኛ ልጁን እናሳድገዋለን፣ ደማችን እኮ ነው አሏት። ሜግላ በጣሙኑ ካሰበች በኋላ ራሁልን ትታ ከወላጆቿ ጋር ሄደች። በምትሄድ ጊዜ በጣም ታለቅስ ስለነበረ አብረዋት የነበሩትም ማልቀስ ጀመሩ። ወላጆቿ ሱማን የሚባል ሰው አግኝተውላት ዳሯት። ተዋወቁ፣ ተጋቡ። ነገር ግን የሜግላ ያለፈ ታሪክ አልተነገረውም፣ ተደብቋል። የሱማን ቤተሰቦች ሜግላ አግብታ እንደምታውቅ አልተነገራቸውም። ሱማን የሚኖረው በዋና ከተማዋ ደልሂ ውስጥ ሲሆን ቤተሰቦቹም የተማሩ ናቸው። ሜግላን ካገባ በኋላ ሱማን በጣም ደስተኛ ነበረ። ምክንያቱም ሜግላ በጣም ቆንጆ ናት፣ የህይወት ውጣ ውረድም ያበሰላት ሴት ናት። ሱማንም በጣም ይወዳታል። ከተጋቡ በኋላ ባድራፑር ውስጥ በሚገኝ አፓርታማ መኖር ጀመሩ። ሱማን ነህሩ በሚባል ሰፈር ውስጥ የላፕቶፕ መሸጫ ሱቅ አለው። ሜግላም ወደ ሱቁ ከእርሱ ጋር ትሄዳለች። ሁለቱም ናቸው ሱቁን የሚያስተዳድሩት። የተወሰኑ ሰራተኞችም አሏቸው። ገበያቸውም አሪፍ ነው። ነገር ግን የሜግላ ህይወት እየሰመረ ሲሄድ በልጇ በራሁል ህይወት ውስጥ መከራ ይመጣ ጀምሮ ነበረ። ወንድ አያቱ ሞተ። ቤተሰቦቹ ይህንን ልጅ እናቱ ጥላው ሄዳለች። እናንተም ለምን እዚህ መከራ ውስጥ ትገባላችሁ? ይህንን ልጅ ወደ ሕፃናት ማሳደጊያ ልካችሁ ለምን አትገላገሉም? መባባል ጀመሩ። ግን የራሁል አያት አይሆንም፣ ይህ የኔ ራንጂት ነው፣ በፍጹም አልተወውም።
ሆኖም የቤተሰብ አባላቶቹ በእርሱ የተነሳ በየቀኑ ይጣሉ ነበር። አንድ ቀን የራሁል አክስት መጥታ በዚህ ልጅ የተነሳ ከፍተኛ ችግር እየመጣ መሆኑን ተመለከተች። ከዛም እንዲህ አለች፣ እናቴ የዚህን ያህል ችግር ካለ ልጁን ለእኔ ስጪኝ፣ 2 ወንድ ልጆች አሉኝ፣ ወደ ደልሂ ይዤው እሄዳለሁ አለቻት። ነገር ግን አያቱ አይ እኔ ማንንም ሰው አላምንም፣ ከእኔ ጋር ይቆያል አለች። አክስቱም እሺ አንቺም ከእኔ ጋር ነይ፣ እኔ የምበላውን ትበላላችሁ አለች። በዚህም አሳመነቻቸው። በዚህ መንገድ ራሁል ከአያቱ ጋር ወደ ደልሂ መጣ። አክስቱ በሳንጋም ቪሃር መንደር ነው የምትኖረው። እዚህም እዛም እያለች የቀን ሥራ እየሰራች ነው ሕይወቷን የምታስተዳድረው። ቀስ በቀስም ጊዜው አለፈ። ራሁል 8 ዓመት ሲሆነው አንዳንድ እኩዮቹ ገንዘብ ሲሰሩ ተመለከተና ይህን ሁሉ ገንዘብ ከየት ነው የምታመጡት ሲል ጠየቃቸው። እነሱም በደልሂ መንገድ ላይ የትራፊክ ማብራት የሚያስቆማቸው መኪናዎች ጋር በመሄድ ገንዘብን ጠይቃቸዋለን አሉት። ይህ ሐሳብ ወደ ራሁል አእምሮ መጣ። አያቱ ጤናዋ የተስተጓጎለ ነበረ። የአክስቱ ባልም የአልኮል ሱሰኛ ነው። በየቀኑም ይጣላል። ከዛ እኔም አብሬያችሁ ሄዳለሁ አለ። ግን አያቱ ከለከለችው። እንዲህም አለችው፣ ሌሎችን ገንዘብ ስጡኝ እያሉ ማስቸገር ጥሩ አይደለም፣ አትሄድም አለችው። ግን ራሁል አያቴ ገንዘብ ስጡኝ ብዬ እኮ አልለምንም፣ አንዳንድ ልጆች ዕቃም ይሸጣሉ፣ እኔም ፊኛ እሸጣለሁ አለ። በዚህ መንገድ በኔህሩ መንገድ ላይ የትራፊክ ቀይ መብራት የሚያቆማቸው መኪናዎች ጋር እየተጠጋ ፊኛዎቹን መሸጥ ጀመረ። አንዳንዴ ስክሪፕቶችን፣ አንዳንዴም አበባዎችን ይሸጥ ነበር። በዚህ ጊዜ ሜግላ ጋር ተገናኘ። ሜግላ ልጇ በጣም ይናፍቃት ነበረ። ብቻዋን ብዙ ጊዜም ታለቅሳለች፣ ግን ለማንም ሰው አልተናገረችም። ወላጆቿ የራሁልን ስም በፍጹም እንዳትጠሪ ካልሆነ ሁሉም ሰው ያውቃል ብለው አስጠንቅቀዋት ኖሯል። ስለዚህ ራሁልን በልቧ ውስጥ ታስታውሰዋለች። ራሁል ያለበትን ቦታ አታውቅም ነበር። እናቷ ቤት በሄደች ጊዜ ራሁል ከአክስቱ ጋር መሄዱን ሰማች። በዚህም የምትገናኘውና ስለሱ የምታውቅበትን መረጃ ሊሰጣት የሚችል የምታናግረው አንድም ሰው ጠፋ። የራሁል አያት የልጇ ስም ራንጂት ስለሆነ ራሁልንም ራንጂት እያለች ነው በልጇ ስም የምትጠራው። በዚህ መንገድ ራሁል እናቱ ፊት መጥቶ ዕቃዎች ሲሸጥላት ሜግላ ልታውቅ አልቻለችም። ከ8 ዓመት በኋላ ልጁ አደገ። በአንድ ወቅት ንጹሕና ጽዱ የነበረው ልጅ አሁን ቆሻሻና የተቀዳደደ ልብስ ለብሷል። ስለዚህ ሜግላ ልታውቀው የምትችልበት መንገድ አልነበራትም። ስሙን ጠይቀዋለች፣ የሚኖርበትንም እንደዛው። ራሁልም የምኖረው ከአያቴ ጋር ነው ቢላትም ሜግላ ግን ልታውቅ አልቻለችም ነበር። ነገር ግን ወደ ሴንጋም ቪሃር መንደር በሄደች ቀንና አያቱን ባየች ጊዜ ይህ የኔ ልጅ ነው ስትል ተጠራጠረች። አያቱም ማንነቷን አውቃ አሁን ይህ የአንቺ ልጅ ነው፣ ራሁል አደጋ ገጥሞታል አለቻት። ሜግላ ጎላ ባለ ድምፅ በማልቀስ የት ነው ያለው? እርሱ ወዳለበት ቦታ ውሰዱኝ። አያትየው ወደ ሆስፒታል ወስደውታል አለች። አክስቱ ያለበትን ሁኔታ አታውቅም፣ ከባድ ጉዳት ገጥሞታል። አንዳንድ የመንደሩ ነዋሪዎች መጡና ነይ እርሱ ዘንድ እኛ እንወስድሻለን። ወደ ሳፍዳርጁንግ ሆስፒታል ወሰዷት። ሆስፒታሉ ሲደርሱ አክስቱ አየቻትና ማልቀስ ጀምራ እንዲህ አለቻት፣ ያለበት ሁኔታ በጣም የከፋ ነው፣ ሐኪሞች የመትረፍ ዕድል የለውም እያሉ ነው። ሜግላ ይህ አይሆንም፣ ጸልዩ፣ እኔን ጥሎኝ መሄድ አይችልም አለች። ከ4 እና ከ5 ሰዓት በኋላ እንኳ የመጣ ዜና አልነበረም። ራሁል አይሲዩ ውስጥ ገብቶ ነበረ። ይህ በእንዲህ እንዳለ ሱማን ደግሞ ደጋግሞ እየደወለላት ነው። ሜግላ ስልኩን አንስታ ሱማን፣ ይህ ልጅ የመትረፍ ተስፋ የለውም፣ ይቅርታ አድርግልኝ፣ ዛሬ መምጣት አልችልም አለችው። ሱማን ደንግጦ ምን እያልሽ ነው? ሆስፒታል ሄድሽ? ምን አይነት ነገር ነው ይሄ? ወላጆች አሉት፣ እነሱ ይጠብቁታል አላት። ግን ሜግላ ልጇ መሆኑን እንዴት አድርጋ ትንገረው? ሱማን አሁን ማውራት አልችልም አለችው። ይህንን ብላ ስልኩን ዘጋችው። ከ2 ቀን በኋላ በ3ኛው ቀን ሐኪሙ ራሱን ካወቀ ደህና ይሆናል፣ ከዚህ ውጭ ምንም ማለት አይቻልም አላቸው። በ3ኛው ቀን ዶክተሩ ልጁ ራሱን አውቋል፣ ሁላችሁም አሁን ልታገኙት ትችላላችሁ አለ። ይህንን ዜና ሲሰሙ ሁሉም እርስ በርስ ተቃቅፈው ተላቀሱ። ሜግላ እየሮጠች በመሄድ ራሁል አይኑን ገልጦ አየችው። እርሱም አክስቴ መጣሽ? ሜግላም አንተ ሞኝ፣ እኔ አክስት አይደለሁም እናትህ ነኝ አለችው። ከዚህ በኋላ ሳበችው፣ ወደደችው። ዶክተሩም ብዙ ከማውራት እየከለከላቸው እንዲህ አላቸው፣ ልጁ ራሱን አውቋል፣ ብዙ ውጥረት አትፍጠሪበት አላት። ለ3 ቀናቶች ሜግላ ለሱማን ሳትደውልለት ቀረች። ስልኳንም አላጠፋችም። ሱማን ተጨነቀና ወደ ሳንጋም ቪሃር ሄደ።
ከዛም ሁሉንም ነገር አወቀ። ወደ ሳፍ ዳርጆን ሆስፒታል በመሄድም ለሜግላ ሁላችሁም ክዳችሁኛል፣ ግንኙነታችን እዚህ ጋር አብቅቷል አላት። ሜግላ ምንም መናገር ስላልቻለች ጭንቅላቷን ደፍታ የሚላትን ሁሉ እያለቀሰች እያዳመጠች ነበረ። ሱማን ሆስፒታሉን በንዴት ለቅቆ ሄደ። የሜግላ ብቸኛ መጽናኛ የራሁል ሕይወት መዳን ነው። ከአንድ ሳምንት በኋላ ዶክተሩ እንዲወጡ ፈቀደላቸው። ሜግላም ወደ ሳንጋም ቪሃር ወሰደችው። በዛም ልጇን መንከባከብና ማስታመም ጀመረች። ለሱማን ስትደውልለት ስልክ ቁጥሯን ብሎክ አድርጎት ነበረ። ከ10 ቀን በኋላ ሱማን ከእናቱና ከእህቱ ጋር ወደ ሳንጋም ቪሃር መጣ። ስታያቸው ሜግላ ጮክ ብላ ማልቀስ ጀመረች። አማቿም የኔ ልጅ አታልቅሺ፣ ወደ ቤት ነይ አለቻት። ሜግላ አይሆንም፣ አሁንማ ልጅን ጥየው የትም አልሄድም አለች። ማን ጥለሽው ሂጂ አለሽ አሏት። አንቺ ልጅሽ፣ አያቱም ሁላችሁም አንድ ላይ ትመጣላችሁ። ሱማንም ኑ እኔ ራሴ ያለ አንቺ መኖር አልችልም አላት። ከዚህ በኋላ ሁሉም በአንድ ላይ ሄዱ። ይህ በ2018 የተፈጸመ እውነተኛ ታሪክ ነው። ከዚህ በኋላ 6 ዓመታቶች አልፈዋል። ሜግላ የ6 ወር እርጉዝ ነበረች። በዛ ጊዜ ከ3 ወራቶች በኋላ ወንድ ልጅ ወለደች። ከዛም ከ2 እና ከ3 ዓመታቶች በኋላ ሌላ ሴት ልጅ ደገመች። ዛሬ ሁሉም በጣም ቆንጆ ህይወት እየኖሩ ነው። ራሁል፣ ሜግላ፣ ታናሽ ወንድምና እህቱ ሁሉም በደስታና በሰላም እየኖሩ ናቸው። ወዳጆቼ የትኛውም ልጅ ከእናቱ መለያየት አይገባውም የዛሬው መልእክታችን ነው። የዛሬው ታሪካችን እዚህ ጋር ያበቃል። የዛሬውን ታሪክ እንዴት አያችሁት? በኮሜንት ላይ ሐሳባችሁን ንገሩን። ቪዲዮውን ከወደዳችሁትም ላይክ በማድረግ አበረታቱን። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ያያችሁትም ጨርሰን ተመልክተነዋል ብላችሁ ጻፉልን። ምን ያህል ሰው ይህንን ቪዲዮ እስከ መጨረሻው እንዳየው እንድናውቅ። ለዛሬ እዚህ ጋር በቃን። በሚቀጥለው ሌላ ምርጥ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።